ሞሪንጋ ሞሪንጋ ወይም ሽፈራው ብዙዎቻችን እናውቀዋለን። በተለይም ሞሪንጋ በመድኃኒትነቱና በየቦታው ጥቅሙ እየተነገረ የሚሸጥ እጽዋት ነው። በባህላዊ መድኃኒት የታወቀ ነው። የኔ ሀሳብ በሞሪንጋ ዙሪያ ሁለት ዝርያዎች እንዳሉና እነዚህ ዝርያዎች ደግሞ በአየር ንብረት፣ በአፈር አይነት እና በዝናብ መጠን እና በሚበቅሉበት አካባቢ የተለያዩ እንደሆነ ነው የሚገልጸው። ለዚህ ነው እኔ ብዙ ጊዜ የእጽዋቱን ባህሪና የአየር ንብረቱን የሚገልጸው በውስጣቸው ያለው ይዘታቸው ስለሚለያይ ነው። ስለዚህ ሞሪንጋ ሁለት አይነት ዝርያዎች አሉ። አንደኛው ብዙ ጊዜ የምንሰማው ሞሪንጋ ኦሊፌራ የሚባለው ነው። ሁለተኛው ደግሞ ሞሪንጋ ስቴኖፔታላ የሚባለው ዝርያ ነው። ሞሪንጋ ኦሊፌራ በህንድ የተገኘና ከውጭም ወደ ሀገራችን ገብቶ በስፋት የሚበቅል በመስኖ በእርሻ እንደዚሁ ደግሞ በችግኝ ጣቢያዎችም የሚራባውና ቅጠሉ ሰፋ ሰፋ ያለና በብዛት ቅጠል ያለው ነው። ሞሪንጋ ስቴኖፔታላ የሚባለው ግን በአገራችን በተለይ በሰሜን ኬንያ እና በኢትዮጵያ ብቻ የሚገኝና በደቡብ ኢትዮጵያ በተለይ በወላይታ በጋሞ እና በደቡብ ኦሞ አልፎ አልፎ ደግሞ በስምጥ ሸለቆ የሚገኘው ነው። ስለዚህ ሁለቱ በጣም ልዩነት ያላቸው ሲሆኑ ሞሪንጋ ስቴኖፔታላ ወይንም በኢትዮጵያ ውስጥ በስፋት የሚገኘው በብዙ ንጥረ ነገሮቹ የተሻለ እንደሆነ ይናገራል። ነገር ግን ሁለቱም ልዩነት አላቸው ማለት ነው። ስለዚህ በተለይ ሞሪንጋ ስቴኖፔታላ የአፍሪካ ሞሪንጋ ወይንም ሽፈራው በመባል ወይንም በደቡብ ኢትዮጵያ ሀላኮ በመባል ይታወቃል። እንግዲህ ይሄ ልዩነቱ ምንድነው? በተለይ በማዕድናት ከፍተኛና የበለጸገ ነው። እንደገና ደግሞ ሞሪንጋ ኦሊፌራ የሚባለውና ከህንድ ሀገር መጥቶ በተለያዩ ቦታዎች በሀገራችን በችግኝ ጣቢያዎች በስፋት እየተስፋፋ ያለውና ገበያ ላይ ያለው ደግሞ በቫይታሚን ይዘቱ እየተሻለ ነው። ስለዚህ ሞሪንጋ ስቴኖፔታላ በብዙ መልኩ ከሞሪንጋ ኦሊፌራ እንደሚሻል ጥናቶች ያመላክታሉ። እንግዲህ ልዩነታቸው ምንድነው? ሞሪንጋ ስቴኖፔታላ ትልቅ እና ክብ የሆነ ነጭ ዘሮች ያሏቸው በዚህ የምታዩት ነው። ሌላ ደግሞ ኦሊፌራ ደግሞ ክብና ጠቆር ያለ ፍሬ ያለው በዚህ በኩል የምታዩት ነው። ስቴኖፔታላ ትልቅ ጠባብ ዘሮችና የፖድ ወይም ቆባ ያለው ነው። በአብዛኛው ስቴኖፔታላ በተለይ ድርቅን በመቋቋምና በቆላማ አካባቢ ከ900 እስከ 1200 የሚበቅል ነው። ኦሊፌራ ግን በተለያዩ ቦታዎች በወይና ደጋ አካባቢም ይበቅላል። ምክንያቱም ከውጭ ወደ ሀገራችን የገባ ስለሆነ ማለት ነው። ልዩነታቸውን ለማሳየት ያክል በሁለቱ ዝርያዎች ለምሳሌ በ100 ግራም የእርጥብ ቅጠላቸው ላይ ምን ያህል የኬሚካል ይዘት በውስጣቸው ምን ያህል የንጥረ ነገር ይዘት እንዳለ ጥናቶች የሚያመላክቱትን ልጠቅስላችሁ እፈልጋለሁ። ለምሳሌ በ100 ግራም በእርጥብ ቅጠል በሞሪንጋ ኦሊፌራ እና በሞሪንጋ ስቴኖፔታላ ለምሳሌ ኢነርጂ ወይም ካሎሪ ሞሪንጋ ኦሊፌራ ከ60 እስከ 65 ሲኖረው ሞሪንጋ ስቴኖፔታላ ከ60 እስከ 70 አለው ማለት ነው። ፕሮቲን ይዘታቸው ደግሞ ሞሪንጋ ኦሊፌራ ከ6 እስከ 9 ግራም በ100 ግራም ማለት ነው ሲኖረው ሞሪንጋ ስቴኖፔታላ ደግሞ ከ7 እስከ 10 ግራም አለው ማለት ነው። በብረት ይዘቱ ሞሪንጋ ኦሊፌራ ከ3 እስከ 5 ሚሊ ግራም በ100 ግራም ሲኖረው ሞሪንጋ ስቴኖፔታላ ከ5 እስከ 8 ግራም ይኖረዋል ማለት ነው። ካልሽየም ሞሪንጋ ኦሊፌራ ከ180 እስከ 250
ሚሊግራም ሲኖረው ሞሪንጋ ስቴኖፔታላ ደግሞ ከ250 እስከ 400 ሚሊግራም አለው። ቫይታሚን ኤ ወይንም ቤታ ካሮቲን ሞሪንጋ ኦሊፌራ ከ6000 እስከ 8000 ሲኖረው ሞሪንጋ ስቴኖፔታላ ደግሞ ከ4000 እስከ 6000 አለው ማለት ነው። ቫይታሚን ሲ ሞሪንጋ ኦሊፌራ ከ150 እስከ 220 ሲኖረው ሞሪንጋ ስቴኖፔታላ ደግሞ ከ100 እስከ 160 ነው የሚኖረው። ፖታሽየም ሞሪንጋ ኦሊፌራ ከ250 እስከ 400 ሲኖረው ሞሪንጋ ስቴኖፔታላ ደግሞ ከ300 እስከ 500 ሚሊግራም አለው ማለት ነው። እንግዲህ ከዚህ ውስጥ ምንድነው ሞሪንጋ ስቴኖፔታላ ከፍተኛ የብረትና የካልሽየም መጠን አለው። ሞሪንጋ ኦሊፌራ ደግሞ ከፍተኛ ቫይታሚን ኤ እና ቫይታሚን ሲ አለው። ይሄ እንግዲህ ከትኩስ ቅጠል ነው። በደረቁ ቅጠል በምናይበት ጊዜ ወይንም ተወቅጦ ዱቄቱ በምናይበት ጊዜ ደግሞ በተመሳሳይ እንደዚሁ ልዩነት አላቸው። እንግዲህ በመሰረቱ መሰረታዊ በንጥረ ነገር ልዩነታቸው አንዱ በቫይታሚንስ የበለጸገ ነው፣ የተሻለ ነው። አንደኛው ደግሞ በሚኔራልስ እየበለጸገ ነው ማለት ነው። በተለይ በብዛት ጥቅም ያለው በአገራችን የሚገኘውና በደቡብ ኢትዮጵያ የሚበቅለው በተለይም በደራሼ በኮንሶ እና በጋርዱላ አካባቢ ቆላማ ቦታዎች ላይ የሚበቃው ሞሪንጋ ስቴኖፔታላ ነው። ሞሪንጋ ስቴኖፔታላ በደራሼ አካባቢ ከ5 እስከ 10 የሞሪንጋ ዛፍ የሌለው ሰው ሚስት አያገባም። ምክንያቱም በጣም ለየት የሚያደርገው ሞሪንጋ ስቴኖፔታላ በደረቅ ጊዜ የሚያፈራ፣ በክረምት ጊዜ ቅጠል አያፈራም፣ አያወጣም። ቅጠሉን በክረምት ያራግፋል፣ በበጋ ይለመልማል። እንደገና ደግሞ በሁሉም የምግብ ውስጥ ይካተታል። በገንፎ ውስጥ ይካተታል። ዱቄቱ ከ2 ማንኪያ 1 ማንኪያ ዱቄት በገንፎ ይሆናል። እንደገና ደግሞ በፖሰሴ በሚባል ምግብ፣ ኩርኩፋ በሚባል ምግብ፣ እንደዚሁ እንደ ጎመን ደግሞ እንደ ወጥ ተሰርቶም የሚበላ እጽዋት ነው። እንግዲህ ስለዚህ ሁለቱ ልዩነት ያላቸው ናቸው። ብዙ ጊዜ ሲወራ የምንሰማው ሞሪንጋ ኦሊፌራ ነው። ግን ሁለቱ የተለያዩ እንደሆኑና እንደምታዩቸው የተለያዩ እንደሆነ እንድታውቋቸው ነው እንግዲህ ያሳየኋችሁ። ስለዚህ እነዚህ እጽዋቶች ለይቶ ለዚህ ያበቃቸው ምንድነው? የአየር ንብረት ያለያያቸው። የአየር ንብረት ዝርያዎቹም በዝርያም ይለያያሉ፣ በተመሳሳይ በአንድ ቤተሰብ ውስጥ ቢሆኑም ነገር ግን ልዩነታቸው በአፈር አይነት፣ በአየር ንብረት፣ በሚበቅሉበት አካባቢ፣ በሚደረግላቸው እንክብካቤ እንዲሁም እንደገና ደግሞ በአመራረት ይዘት ነው ልዩነታቸው። ምክንያቱም ሲመረት በቀጥታ ውስጥ ያለው ይዘታቸው እንዳይጠፋ በትክክል ውስጥ ያለውን ንጥረ ነገር አውቆ መስራት ስላለ ነው። ስለዚህ ብዙ ጊዜ ስለ እጽዋቱ ባህሪ ማወቅ ያስፈልገናል። ለዚህ ነው እንግዲህ የአየር ንብረት በጣም ወሳኝ፣ የአፈር አይነት በጣም ወሳኝ፣ እንክብካቤ በጣም ወሳኝ እንደሆነ እየተናገርኩ ያለሁት። ስለዚህ በሌሎቹ እጽዋትም በተመሳሳይ እንደዚሁ ልዩነቶች ስላሉ በዝርዝር ደግሞ ዩቲዩብ ላይ በየትኛውም አጠቃቀም ያለውን ልዩነት ማየት ትችላላችሁ።